አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በያላችሁበት ሰላማችሁ እዚህ ትርፍ ይበል። ውድ ቤተሰቦች እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁ በኮሜንት ስር ለማስቀመጥ ያው የተሳሳትኩት ነገር ካለ ለማስተካከል ሞክራለሁ። ነባሮች እንግዲህ ላይክ ሼር እያደረጋችሁ አበራቶኝ ማለት ነው። ዛሬ የምሰራላችሁ ያው ባለፈ ሰርቻለሁ የዚህ ጠሪቅ ግን የዛሬው በጅቡን ኬሪ ነው። በፊት ለፊታችሁ የምታዩት ጅቡን ኬሪ ነው። ባለፈ ግን ኦሪዮ ላይ ነው የሰራሁት። ዛሬ ግን በጅቡን ሊሰራ ነው ማለት ነው። አብረን እንሰራለን። ከወደዳችሁ ለጓደኞቻችሁ ሼር አድርጉት። አዳዲሶች ሰብስክራይብ አድርጉ። የደወል ምልክቷን ጫን በሏት፣ አጥቁሯት። አዳዲስ ቪዲዮ ሲለቅ ቶሎ እንደሚደርሳችሁ። እሺ ዛሬ የምሰራ ቀለል ያለ በአረቢ ቡና ሀላ ከቡና ጋር የሚበላ ሀላዋ ነው የምሰራላችሁ። ቀላልና ፈጣን የሆነ ሀላ ነው የምሰራላችሁ። አብረን እንሰራለን። ለዚህ ሀላ የሚያስፈልገው እቃዎች በጣም ቀላል ነው። ቤታችሁ ውስጥ አይጠፋ ማለት ነው። ይኸውላችሁ በፊት ለፊታችሁ የምታዩት ጅቡን ኬሪ ነው። ጅቡን ኬሪ አሁን እኔ እንደዚህ ብዙም ሳይሆን እናንተ ቁጥራችሁ የአይላችሁ ልክ አውጡ ማለት ነው። እዚች ጋር 2 ሀባ ዝብዳ አውጥቻለሁ። ይህ ዝብዳ ሁሉም ሊጠቀመው አይደለም፣ 1 ከሩብ ሊጠቀም ነው ማለት ነው። ዝብዳ አውጥቻለሁ። እሺ ኬሪ ማለት ያው ካርቶኑ ይሄን ነው ማለት ነው። ይሄን ማያቅ የለም ታውቁታላችሁ። እንደምታያላችሁ ነው ያወጣውላችሁ። እዚች ጋር ሀሊብ ነስተላ አለ። በደንብ ላሳያችሁ፣ አይታይም። ሀሊብ ነስተላ ይታያችኋል እየተስፋ አለኝ። እሺ እዚች ጋር ሸሪያ ፓኪስታን ትባላለች። ያው ባለፈው ሰርቼበታለሁ። ባለፈው የሰራሁት በኦሪዮ ነው። ኦሪዮ ጥቁሩ ማለት ነው። እሱን ፈጭቼ ነው የሰራሁት። እሱን አይታችኋት። ካላያችሁት ከታች ያለ ቪዲዮ ላይ መመልከት ትችላላችሁ ማለት ነው። ያሳያችኋለሁ። እሺ አሁን ለዚህ የሚያስፈልገው እንግዲህ ይሄ ዝብዳውን ራሱ የቻለ በዚህ ሳህን 1 ተኩል 1 ከሩብ ማለት ነው። በዚህ ሳህን ቆርጬ ማይክሮዌቭ አስገባዋለሁ። ማሞቅ አለብን ማለት ነው። እናሞቀዋለን ማለት ነው። 1 ከሩብ 1 አባ የዚህ ሩቡ ማለት ነው። እናንተ ብዛት ከሰራችሁ 2 መጠቀም ትችላላችሁ። እኔ ግን ሼሪ 1 ኬስ ስለሆነች ነው የምጠቀመው 1 ከሩብ ማለት ነው። ጠይብ ጁብናም ደግሞ እያያችሁ አይታችሁ መጨመርና መቀነስ ትችላላችሁ። እኔ ሳይበዛ ስለሆነ ነው። ቀጥሎ ደግሞ እዚች ጋር መጥበሻ አቀረብኩ። መጥበሻ ካልፈለጋችሁ ደግሞ እንደዚህ ባትሪ የፍሩን ውስጥ ሙደወራ የሆነችው ሳህን ካላችሁ ባትራ እሷ መጠቀም ትችላላችሁ። ባትራም አሪፍ ነው። ምክንያቱም ይሄ እኔ የተጠቀምኩበት ለምን እንደዚህ ስናምሰው ወደ ፍሩን ወጥቶ ፍሩን ውስጥ እንዳያቆሽሸኝ ብዬ ነው። ጎድጓዳ መጥበሻ ነው የፈለኩት ማለት ነው። የራሳችሁ ምርጫ ነው። ባትራ መጠቀም ትችላላችሁ። ባትራ ሙደወራው ባትራ ማለት ነው። ረጅም ሳቱን ባትራ ሙደወራው መጠቀም ትችላላችሁ። አሁን ዝብዳን ማይክሮዌቭ አስገብቼ ላሞቀው። ከዛ አሁን ሼሪያውን ክስክስ አርግቼ እሳት ውስጥ እናምሰዋለን። አሳያችኋለሁ፣ የትም እንዳትሄዱ። ይኸውላችሁ በጣም ነው በቀጫጭን ነው የሰበርኩት። ገና እሳት ውስጥ ላምሰው ነው። እዚች ላይ ይሄን እሳት ላይ እናምሰዋለን። አሁን አብረን እናምሰዋለን። ይሁት ቅቤው ደግሞ ይኸውላችሁ አሞኩት በሳህን በማይክሮዌቭ። ጁብናውን እንዳያችሁ እዚች ጋር
ከፋፍቼዋለሁ። እንቆርጠዋለን እንደዚህ። ከፈለጋችሁ እንደዚህ ዱዌራ ስለምንሰራ ዱዌራው ጅቡን ነው የሚገባው ማለት ነው ዛሬ። እንደዚህ አድርገን እንቆርጠዋለን። ከተላጃ ነው ያወጣሁት። ውጭ ከሆነ በጣም እንትን ይያዛል ማለት ነው። ተላጃ አስገቡት፣ ፍሪጅ ውስጥ አስገቡት ማለት ነው። እንግዲህ እንደዚህ ቆራርጠን እናስተካክለዋለን። አብራችሁ ቆዩ። አሁን ወደ እሳቱ ጋር እንሂድ። የዛሬ ሀላ እሳት ለኩሰናል። እሳቱ ላይ ጥደናል። አሁን ቡኒ እስከሚሆን ድረስ እናምሰዋለን። ቡኒ እስከሚሆን ድረስ ማረር የለበትም። ቡኒ መሆን አለበት። ምንም ነገር አልጨመርኩትም። ወላ ቅቤ አልጨመርኩትም። ዝም ብለን በባዶ እናምሰዋለን ማለት ነው። ስለምናጠር አሁን ዝም ብለን ቡኒ እስከሚሆን ድረስ ማመስ ነው። አያቸው ከረሩ አሁን ወደ ቡኒነት ቀይሯል ማለት ነው። እሳት መጨረሻ ድረስ ነው ቀነስኩት። አሁን እዚህ ላይ ቅቤ እንጨምራለን። እሳቱን አጠፋለን። እሺ ቅቤ እንጨምራለን። እያያችሁ ጨምሩ። ከተያያዘ ይበቃዋል ማለት ነው። በጣም ተያይዟል። አሁን እሳቱን እንዳያችሁ አጠፋሁት። ቅቤ እንጨምረዋለሁ። አሁን ትንሽ በረድ ካለ ነስትላውን እንጨምረዋለን ማለት ነው። ቀዝቀዝ ይላል። አሁን እንግዲህ ቀዝቀዝ ብሏል። እንዳያችሁ ግላፍስ ለብሻለሁ በሁለቱም እጄ። አሁን ነስትለን እናደርገዋለን። እዚህ ላይ እያያችሁ ጨምሮ ሳይበዛ ማለት ነው። ከበዛ ጭምልቅ ስለምን ማማሰል ራሱ አልተመቸኝም። በአንድ እጄ ካሜራ ስለያዝኩ ነው። እስቲ ሰብሰብ አድርጌ አስተካክዬ አመጣለሁ። በጣም ቀላል ስራ ነው፣ ሞክሩ። እንግዲህ መጥበሻው በራሱ ላይ ነው መሰለኝ የጨመርኩት። እንግዲህ በአንድ እጄ ካሜራ ስለያዝኩን አልተመቻቸልኝም። ይሄን ነው የሚመስለው። አስተካክዬ ልምጣ። አሁን አሳያችኋለሁ እንዴት እንደሚከውረው። ጅቡናውን ቆርጬ አሳይቻችኋለሁ አይደለ? አሁን ጓንት ለብሻለሁ። ይሄን ያክል በእጄ ወስጃለሁ። አሁን ቅድም የቆራረጥኩትን ጅቡና እዚህ ውስጥ አስገባዋለሁ። አያችሁ በደንብ እዩ። አይታይም አይደለም ሀባይቦቼ? እንዲህ አርግተን እንገፍለዋለን። ተገፍሏል። ግን ለማሳየት አልተመቸኝም። ለዛ ነው አይመችም። ይኸውላችሁ ከዛ ኩራ እንደ ኩራ እንደውረዋለን። እንደዚህ ጓንት ስለለበስ እንደዚህ
እንደው ኩራ እናደርገዋለን ማለት ነው። አያችኋ ኩራ ሆነ ታያችኋል አይደለ? ጨርሼ እመጣላችኋለሁ። ታያችኋት ወደዚህ መልክ ማለት ነው። ጨርሼ